አገባኛል ወይ ልክ ነው። እናንተ ብዙ ነገሮችን አሳልፈናል፣ ጥሩም መጥፎም ነገሮችን አይደለ? አፈቅረኛለህ፣ አፈቅረሃለሁ፣ አንተ ለኔ ኖረህልኛል፣ እኔም ላንተ ልኖርልክ። ከዚህ በላይ አነሰቃይ፣ በቃ ይቅርብን እና ትዳር መስረት እና እኔ አግባኝ አግባኝ ላስብበት። ዘመርክኪ ነው የምታስበው እና እንዴት እንደሚደረግ ምን አውቃለሁ። መውደድ ነው የማነብብሽ፣ ፍቅር ነው የማይብሽ፣ በማንም ሳትለውጭኝ ራስሽን ምትሰጭኝ። መውደድ ነው የማነብብሽ። ሰላም የዩቲዩብ ተመልካቾቻችን፣ ቤተሰቦቻችን፣ የኛ የቅርብ ቤተሰቦች፣ የኛ የክፉ ቀን ደራሽ የሆናችሁ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ ለየት ባለ ቪዲዮ ልመጣላችሁ ፈልጌ ነው። ከረጅም ጊዜ በኋላ ራሴ ካሜራ አብርቼ ምናምን የሰራሁት የመጀመሪያ ቪዲዮ ነው የሚሆነው። በብዙ ነገር አልተዘጋጀውም፣ እውነቱን ለመናገር በጣም በብዙ ነገር በቃ ለዚህ ፕሮግራም ፀጉር መሰራት እና ቀሚስ መልበስ ነው። ከዛ ውጪ ምንም ነገር አልተዘጋጀውም። ምክንያቱም ያው የሆነውን ነገር ታውቁታላችሁና እንኳን ሌላው ቀርቶ ሂል ጫማ የማድረግ ራሱ አቅም የለኝም። በዚህ ሰዓት ምንም ምቾት ላይ አይደለም እንደዛ ራሴ ማድረግና እንዳሰብኩት አልተዘጋጀውበትም። ግን ደግሞ ጊዜ አለ አይደለ? የሆነ እስከተዘጋጅ እስቲ ሞራል እስካገኝ ምናምን ደግሞ ጊዜ መግደልም አልፈለኩም። ያው የተፈጠረውን ነገር አብዛኛውን ታውቁታላችሁ። እኔና ምንቲ መሀል በጣም ብዙ ነገር ተፈጥሯል። የኔና ምንቲ ታሪክ ምንድነው? በደስታም ባዘንም ብዙ አሳልፈናል የሚለው ዘፈን አለ። እሱ ዘፈን ራሱ ይገልጸዋል ብዬ አስባለሁ። አሁን ላይ በደንብ ይገልጸዋል ብዬ አስባለሁና ብዙ ያሳለፈን ሰዎች ነን። በጣም ብዙ ጣውረድ ያሳለፈን ሰዎች ነን። ስፔሻሊ ደግሞ የሆነ ቅርብ ጊዜ የተፈጠሩትን ታሪኮች የምታውቁ ከሆነ ያያችሁ ከሆነ በጣም አስከፊ ናቸው፣ አሳዛኝም ናቸው። እኔ ደግሜ ስለነሱ ማውራትም ማንሳትም አልፈልግም። ግን በዛ ሁሉ ነገር ውስጥ ደግሞ በዛ ሁሉ አስጨናቂ ጊዜያት ውስጥ ደግሞ ስለ ምንቲ ጥሩነት፣ መልካምነት፣ ፍቅር በጣም የተረዳችሁ ይመስለኛል፣ ያያችሁ ይመስለኛል። ብዙዎቻችሁም እያላችሁ ነበር በጣም ምርጥ አፍቃሪ ነው ያለሽ ታድለሻል ስትሉ ነበር። አዎ ታድያለሁ፣ እውነት በጣም ታድያለሁ በዚህ ጉዳይና ለዚህ ምርጡ አፍቃሪ ለዘመናችን ምርጡ አፍቃሪ ምናምን በዚህ ዘመን ለማይገኘው ምርጡ አፍቃሪያችን ሰርፕራይዝ አዘጋጅቼበታለሁ። እንዳልኳችሁ ግን ዝግጅት የሌለው ሰርፕራይዝ ነው። እውነት ዝግጅት የሌለው በሐሳብ ተዘጋጅቻለሁ እኮ ግን አንደኛ ሰርፕራይዝ ሲሆን ምንድነው በራሳችሁ ሂሳብ ነው ሰርፕራይዝ ማድረግ ያለባችሁና እኔ ደግሞ አሁን እሱ ላይ ዲፔንድ ሆንኩኝ ሴት ነኝና በምን ሰርፕራይዝ ላድርገው? ብርስ በምን ብዬ ልቀበለው? እንደገና ደግሞ አሁን ላይ እየጠበቀኝ ነው አለ አይደለ? የት ወጣሽ፣ የት ገባሽ፣ እንዴት የት ሄደች ምናምን ምነካት እንዴት ሆንሽ ምናምን እያለ እየጠበቀኝ ነውና ከራሱ ተደብቄ ስለሆነ ራሱን ሰርፕራይዝ ማደርገው በጣም ከብዶኛል። እውነት እሱን ማታለል ራሱ በጣም ከባድ ነው የመጣውና ሰው ግን ምንድነው አሁን በምችለው በአቅሜ በምችለው ሰርፕራይዝ እሱን ማድረግ ፈልጊያለሁኝ። እርግጥ ይሄን ነገር ከበፊት ጀምሮ ልናደርገው እንሞክራለን ወይም ደግሞ አድርገነዋል፣ ግን አልተሳካልንም። እውነቱን ለመናገር እኔና እሱ በጣም ብዙ ነገሮችን ሞክረናል፣ በጣም ብዙ ነገሮች አልተሳኩልንም። አይ ሆፕ ደግሞ እኛ እንኑር እንጂ ሁሉም ይሳካል። ተስፋ ለመቁረጥ ነው ዋናው። ይምጣ። እሱ ሲመጣ ደግሞ ቀሪውን አሳያችኋለሁ። ብቻ ተረዱልኝና ለዚህ ምርጡ ሰውዬ ያልኩት ለዚህ ምርጥ ልጅ ነው ምንትዬ ገና ልጅ ነውና ቆጆ ሰርፕራይዝ እንደሚሆን ተስፋ አደርጋለሁ። ተመልከቱን እንግዲህ አብራችሁን ቆዩ። ምንትዬ እየመጣ ነው። መረጡልኝ አርተን በልብ ያዘው
ያንታረጎ ሰዎች ወሬው ይስመርል የፍቅሬ እውነት ሰላም እንዴት ነህ? ዛሬ እንግዲህ ከረጅም ጊዜ በኋላ በጣም የምታምሩት እውነት አምራለሁ። ያለ ቀጠሮ ቤተኛው ታይም እንደዚህ ተዘጋጅተሽ እንደዚህ በጣም ያን ያህል እኮ አልተዘጋጀሁም። እንደውም እሱ ጎበዝ ስለሆነ በጊዜ ተገኝቶልኝ ሸፋፍኖልኝ ነው እንጂ አልተዘጋጀሁም። እውነቱን ለመናገር ለብሼ መጣሁ። በቃ እንዴት ነህ? እንደዚህ ከትን ጊዜ በኋላ እኔ ቪዲዮ ልሰራ ላይ የነበርሽ እንደዚህ ቦታ የነበርሽ መቀጥሪው ምናምን ሰውና አዎ ነበር። እሱማ ነበረ፣ ግን ያው ታውቃለህ ጊዜ አሁን እንደ በፊቱ አይደለም። የኛ ያሳለፍነው ጊዜ ከባድ ጊዜ ነበር ያሳለፍነው። ግን እና ላይ ምን አስመልክቶ ነው ትንሽ እግዚአብሔር ከፈቀደ ምን አስመልክቶ ነው? ዛሬ ምን መሰለክ፣ ዛሬ ልቤን ልነግርህ ነው ሐሳቤ። ግን ኮሜንት ላይ እያዩ ነበርና ሰዎች እኔን ጥሩ አፍቃሪ ምናምን አድርገውኛል መሰለኝ። እኔ ያው አብዛኛው ያዩት እነሱ አሁን የሆነውን ነገር ነው። ከዛ በፊት አንቺ ለኔ ብለሽ የሆንሽውን ነገር በደንብ ያዩ አይመስለኝም። ምናልባት መለስ ብለው ከዛ በፊት ለቀናቸው የነበሩትን ቪዲዮዎች ብታዩ ምን አይነት ቆንጆ አፍቃሪ እንደነበረኝ ምናምን ነገር ትወዱ ይመስለኛል። አይ ቲንክ እሱ ያለው በዛኛው አካውንት ነው። እና ምንድነው ሀሳብሽ? ዛሬ አልገባኝም። ምንድነው እቅድሽ? ምን ሀሳብሽ ነው የወጣሽው? ዛሬን አብረን እንድንውለው የተለየ ነገር ኖሮት አይደለም። ዛሬን አብረን እንድንውለው ግን ያው ባይዘዌ ጥሩ አፍቃሪ ነክ እናት ነክ ቢሉክ አትገረም፣ ልትገረምም አይገባም። እንዴት? ምክንያቱም ታውቃለህ እስከዛሬ በጣም ብዙ ጣውረዶችን አሳልፈናል። በተለይ ደግሞ በዚህ ጊዜ ያሳለፍነው ደግሞ በጣም ይለይ ነበር አይደለም። በዚህ ሰሞን ያሳለፍናቸውን ችግሮች ደግሞ ለቃላት እንኳን ይከብዳሉ እውነቱን ለመናገር። እኔ በኋላ ላይ ያለ አይደለ ይሄ ቪዲዮ ባይኖር ምናምንና እንደዚህ የሆንሽውን ነገር አስረጂ ብባል እማወራው አይመስለኝም። ደግሜ እማወራው አይመስለኝም። አሁን እኮ ይሄን ከባድ ማለት ምንድን ነው የሚባለው? የዚህን ያህል ማለት የሆነ አንድ ሰው ለሚያፈቅረው ለሚወደው ኖርማሊ ዋጋ መክፈል ያለበት ነገር ምንም ነገር ሊከፍል ይችላል። ስለዚህ እንደዛ ትይኝን የተለየ ነገር የለም። ስለዚህ እንደዛ ነው። ይኸውልሽ ቀለሜ አንድ ሀሳብ ነበረኝ ማለት ነው። ስመጣ አበባ ይዤሽ ልመጣ አስቤ ነበር ማለት ነው። እሺ። እና አሁን አበባ ይዤሽ ልመጣ ነው ያስመለስሽ የመጣው አበባ ጠብቂ መጣ ከይታ ታው ጿት የኔዎት ያላቺ ላይ ደምደም ባዶ ነው የለኝም እኔ ከጠሮኝ ባንቺው ነው። አይ እኔ እኮ ከዘበኛ ጋር ልንሯሯጥ ነው። አበባ እየቀጠፈኝ አንቺ ነይቱም መቼም ያራወጣኝ ቤተሰቦች ስክሪዳ አንዳንድ ሰው አበባ አይሸተኝም ይላል። እኔ ግን ከሆነ ጊዜ በኋላ ይሸተኛል። አበባ አይሸተኝም ማለት ነው። ግን ኖርማሊ አንቺና አበባው ፎቶ ልንነሳ አትሽኮረምሽ ምን ተጠርተኝ አላፈራልኝ እኮ ታውቃላችሁ፣ ካሜራ ምናምን ሳይ እንትን እንደ ጋዜጠኛ ነው የሚያወራው። አንቺ ልጅ እግዚአብሔር ይስጥልን። በቀኝ ተቀበይ ክበርልኝ። አመሰግናለሁ። በርዶኝ እኮ ነው። ምን ስትነኩት ምን ተቻለ ላልቅ? ቆይ ታውልቃለህ። አመሰግናለሁ። መስላ አበባው በጣም ነው የማመሰግነው። እስከዛሬ ለሰጠኸኝም ፍቅር በጣም ነው የማመሰግነው። ያው ለፍቅር ምስጋና ይገባዋል ወይ? ቆይ ላውራኒ እኮ ለምንድን ነው አያስወራኝም? እሺ እንጂ እንዲጠራው በቃ ዝም በል። እሺ አሁን ላውራ። ተረጋግተህ ስማኝ። ለሰጠኸኝ ፍቅር እስከዛሬ ለከፈልክልኝ መስዋዕትነት ለሞገስ አወደምሽ በይ።
ሀበሻ አልለመደበትም። ባይዘው ሀበሻ ሙገሳ አይወድም። ግን እንደ አንድ ሀበሻ ደግሞ እያልክ ስማኝ። አንገቴን ያቀርቅራል። ከሀሜት ቆጥረክ ስማው በቃ ከሙገሳ ሳይሆን እስከዛሬ ላደረክልኝ ጥሩ ነገሮች በሙሉ በእርግጥ እኔ እናንተ ጥሩ ነገር ብቻ አሳልፈን አይደለም እዚህ የደረስነው። ብዙ መጥፎ ነገሮችንም አሳልፈናል፣ ጥሩ ነገሮችንም አሳልፈናል። ግን አላህ ህይወት ነው በቃ። አንዳንዴ እውነተኛ ህይወት ውስጥ ስትኖር ሊገጥምህ የሚችለው ነገር ይሄ ነው ብዬ አስባለሁ። ምንድነው አሁን ትዳር ውስጥ ፍቅር ብቻ አይደለም እንደሚባለው እኔ እናንተ ጓደኝነት ውስጥ ገና ትዳሩን እንኳን አልጀመርንም፣ ግን ጓደኝነታችን ውስጥ ራሱ ሁሌ ሰላም አልነበርንም፣ ሁሌ ፍቅር አልነበርንም፣ ሁሌ ልክ አልነበርንም። ግን ሁሌም ደግሞ እንተሳሰብ ነበር። በተለይ አንተ ታስብልኝ ነበር፣ ጠብቀኝ ነበር። እንዴት ልበላችሁ፣ አንዳንዴ በጣም ስፍስፍ ይላል፣ በጣም ማለት ነው። ይሄን ከወንድ የማይጠበቅ መንሰፍሰፍ የለም። እንደዛ ስፍስፍ እስክትልልኝ ድረስ ነው የምትወደኝና አመሰግናለሁ ለሱ ስላልጣልከኝ ስላልተውከኝ አይደለ ጥሩ ላይ አይደለችም ብለክ ብዙ መጥፎ ነገሮች ገጥሟታል ብለክ አልተውከኝምና በሱ በጣም ነው የማመሰግንህ። በጣም ነው የምወድህ። ኑርልኝ። ወይንካክ ምንድነው ታክሽን ማውራው ጠፋብኝ። ብዙ አሳልፈናል። በተለይ ደግሞ በዚህ ጊዜ በጣም ተቸግሬ ነበር፣ በጣም ተሰቃይቼ ነበር፣ በጣም ታምሜ ነበርና አንዷንም ሰከንድ ቢሆን አላጎደልክብኝም፣ አብረኸኝ ነበርክ። እኔ እንጃ ሌላ ሰው ያድርገው አላቅም። ቆይ እሺ ኢንሻአላህ ሌላ ሰው ያድርገው አላቅም፣ እውነት አላቅም። በጣም ብዙ ጥሩ ሰዎች ሊኖሩ ይችላሉ፣ ግን እኔ የማውቀው አንተን ነው። በዚህ ልክ ሰው ጥሩ ሲሆን የማውቀው አንተን ብቻ ነው። እና ደግሞ ለኔ ብቻ አይደለም ጥሩ፣ አንተ ተፈጥሮክ ነው ጥሩነት መልካምነት ተፈጥሮህ ነው። ግን ሜካፕ ይፈርሳል አሁን ካለቀስኩ ከዚህ በላይ በቃ እኮ እኔም እንኳን ታውቂሽ እኮ ነው የሚሽኩ ወይ አታውቂ ግን በቃ ይወስላል ቀስም ቢይ ቁጭ ብዬ ነው ማለት ዝም ሰውራ ለተወሰልኝ እኮ ለማውራት ነው እኮ አሳቢሽ በቃ ታልቅሽ ታዩ ከረጅም ጊዜያቶች በፊት ማድረግ የነበረብን ነገር ሳናደርግ የቀረነው ነገር ማድረግ ነበረብን፣ ግን በብዙ ምክንያቶች ደግሞ ማድረግ ሳንችል ቀርተናልና ምንድነው አንዱን ሲጎትት አንዱን ሲጎትት የተለያየ ምክንያት እየመጣ እዚህ ደረስን ምንም ሳናደርግ እና ዛሬ ያንን ነገር እኔ ላድርገው ብዬ አስቤ ምንድነው ነው የተገኘሁት። አስጨነቀኝ፣ አልነከኝ፣ ቆያ ልቀቀኛ። እኔ ግራ ገባኝ። ካሁን ካሳክሻሽ ምን ያልከኝ ነገርሽ ላለማልቀስ ተበላሽ ነው ሰምሻ ምን ይቅርታውነት ምን በእሱ ማቅለሰተኝ ምን ላድርግ? እሺ ምንድነው እሺ ነው ይስኮ አዳምጥ። በጣም ነው የምወድህ፣ በጣም ነው የማፈቅርህ። እኔ እናንተ ብዙ ነገር አሳልፈናል። ከዚህ በኋላ መልካሙን ብቻ ያምጣልን ፈጣሪ። ጥሩን ነገር እንደሚሆን ተስፋ አደርጋለሁ። ከዚህ በኋላ እንደማንፈተን ተስፋ አደርጋለሁ። ብዙ ተፈትነናል፣ ይበቃናል ብዬ አስባለሁ። እግዚአብሔር የሚወደው ነው የሚፈትነው የሚያስ እውነት ነው። እግዚአብሔር የሚወደው ነው የሚፈትነውና ቻዋና መኖራችን እና ዛሬ ታገባኛለህ ወይ ልልክ ነው። ቻሽ ማተካውን ታሽታሽ ያንቺ እንዴት ነው የምትንበረከኩት ወንዶች? ወንዶች እኮ ነው የሚያደርጉልኝ። ኦፍኮርስ አውቃለሁ። ቆይ አሁን ያማል። አሁን ላውራበት ዞና ወሬው ይቀረኛል። ወይኔ ጉዴ! መንበርከክ እንደዚህ ያስከፍለው። እሺ
እኔ እናንተ ብዙ ነገሮችን አሳልፈናል፣ ጥሩም መጥፎም ነገሮችን አይደለ? ታፈቅረኛለህ፣ አፈቅርሃለሁ። አንተ ለኔ ኖረህልኛል፣ እኔም ላንተ ልኖርልክ። ከዚህ በላይ አነሰቃይ፣ በቃ ይቅርብን እና ትዳር መስረት እና እኔ አግባኝ። ኑሮ ተቀይቶ ምን ያው አላገባሽም እንድልሽ ነው ይፈልግም እሱ መብትክ ነው። ለምን እያማረች ገና እየጠየቅኩ አግባኝ ብዬ ገና ጥያቄ ላይ እንግዲህ ተንበርኮ ታገቢኛለሽ ወይ እያለ አይሲት ነው እስኮነ ላቀኝ ባሉም አይደለም ግጥ ያኛው አካውንት ባይጠፋ ነው ታውቁስ ነበር። ሁለተኛ ጊዜ ነው ስንበረከክለት አንድም ቀን እሺ አገባሻለሁ ብሎኝ ተንበርክካ አዋይ ስትጭን ቀለበት ስትጭን ቀለበትና ማደም ይያየ አገባኝ ላስብበት። ተንበርክኬ ነው እንደምታስበው ተንበርክኬ ያለው እኮ እየስም እኔ አሁን አንቺ እንዴት ነው የሚችለው አለማግባት ማለት አሁን እያልክ ወሬምቶ ታገባኝ ከሆነ ጣትን ስጠኝ እያንዳንዱን ትንፋሽን በሷ ስራ አድርጌ በቃ አስተንም ይግራ ገባኝ እኮ አላገባም ተኝ አንቺ ደግሞ እኮ እሺ ነው የሚባለው። መጀመሪያ እሺ አገባሻለሁ ነው የሚባለው። አይ ያስብበት መጀመሪያ አሙሻ በጣም ትላምሽ ነው ማለት ነው። ያሽ ቀለበት ታደርግልኝ ደስታዬ ነሽ ለኔ ላይ እኔም ኩኝ ሴት አባያጁኒ ነው ስለዚህ ቀለበት አድርጋ ደግሞ እና እንዴት እንደሚደረግ ምን አውቃለሁ። ምክንያት ለቁጣቴ ሰዳኑ በቴ ሁለተኛ እንዳትንበረከከው አሁን ደግሞ ታጋጭ ይሄን ታወጣትና ታገቢኛሽ ህልምና አይቻልም፣ እንደሱማ አይቻልም። አደምኩት አውቀው ነው ለካ ስቴጅ አዘጋጅተው ምናምን የሚንበረከኩት የማያም ቦታ ለመንበርከክ ነው። ይሄንን ነው የምጠይቀው ኮንትራት ታወይ ነበር ወሬ መውደድ ነው የማነብብሽ ፍቅር ነው የማይብሽ በማንም ሳትለውጭኝ ራስሽን ምትሰጪኝ መውደድ ነው የማነብብሽ ፍቅር ነው የማይብሽ በማንም ሳትለውጭኝ እወድሃለሁ ራስሽን አፈቅርሃለሁ ፍቅሯ ከረታኝ የወደደ ሞች ነው እንተ ካለክ ሁሉም ነገር ሰላም ነው። እውነት እኔ ፈልገው አንቺ ተስቂ በቃ የትኛውም ምክንያት ተስቂ ማየት ይቻላል። አንተስ ካለክ ስቃል የሳቄ ምንጭ ነህ፣ የሰላሜ ምንጭ ነህ። የምር በቃ ሰላሜ ነህ፣ ተስፋዬ ነህ። እንዴት ነው እረፍቴ ነህ። በቃ በየትኛው ቃላት እንደምገልጽ አላውቅም። እና በቃ ምንም ነገር መስጠት የለም። ያው አንቺ እንደማገባ እንደማሰብ እንደምን ተስፋ አለኝ። አሁን እንግዲህ ጨርሳለች። እሺ ይላል ሰርፕራይዝማ ጨርሻለሁ። ግን እንችል ከሆነ ከዚህ በላይ ያው አይሆንም። እና በጣም ሳላስበው ራሴ ወረኛ ይቻላልና ድምጼም ሲጨላ ምናምን ነገር ሳውራም ብቻ ግን አይ ወረኝነት ሳይሆን አንዳንዴ ይሄ ምንድነው እኔ ልንጋባዥ እሱ ነው ተጋባዥ ግን ጋባዥ ይሆናል የነሳስ ላይ ያው ይበልጠኛል ብዬ ነው እንጂ ስለምትበልጠኝ ነው እንጂ እንትን ብለህ ያንቺን ነው ያንቺ አባ ይችላል